የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ እንዴ ህጋዊነቱን ለማረጋገጥ እኮ ከነዚህ አርቲስቶች እኮ ራሱ የመንግስት ሰራተኞችና የመንግስት ባለስልጣናት ይቀርባሉ። የኢትዮጵያ ኤምባሲ ነው አቀባበል ያደረገላቸው። እንዴ እነዚህ ሰዎች እኮ አንድ ግለሰብ እኮ ታዲያ እኔ ትምህርት ቤት የሚሄደው በሊቢያ ነው እንዴ? አዳሜ ስራ ፈትና ምረ አጁዛም ግን ኢትዮጵያ ውስጥ ስራ አቁሞ ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ አማን፣ ሁሉ ፒስ ነው ወይ? ሳምንታችሁ እንዴት አለፈ? እኔ በጣም ደህና ነኝ፣ በጣም ሰላም ነኝ። ለማታውቁኝና ለመጀመሪያ ጊዜ ወደዚህ ቻናል ጎራ ላላችሁ እኔ አብይ ይባላለሁ። እንኳን ደህና መጣችሁ እያልኩኝ ያላችሁ ደግሞ አብይ ዩቲዩብ ላይ ነው። ፕሮግራሙ ደግሞ ምን አለ ይሰኛል። በዚህ ቻናል ላይ በጣም ብዙ የተለያዩ ፕሮግራሞችን ይዤ ለእናንተ ለመቅረብ እየሞከርኩኝ ነው። በቋሚነት ግን በየትኛውም ዓለም ጥግ ላይ የተፈጠሩ ወንጀል ነክ ስራዎችን ያስተምራሉ ብዬ የማምንባቸውን ይዤ ለእናንተ መጣለሁ ማለት ነው። እንደ ሴም ታይም ደግሞ በወቅታዊ ጉዳዮች ላይ ሐሳብ አስተያየትን እንሰጣለን። ፈገግ በሚያሰኙት ላይ ደግሞ አብረን ፈገግ እንላለን ማለት ነው። ዛሬ የተለያዩ ፕሮግራሞችን ይዤላችሁ መጥቻለሁ። ወቅታዊ የሆኑ ጉዳዮች ላይ በዛ ላይ ሐሳብ አስተያየት እንሰጣለን። እኔም የእናንተን ሐሳብ አስተያየት በኮሜንት ተጠብቃለሁ ማለት ነው። ወደ ዛሬ ፕሮግራማችን እስቲ በአንድ ቪዲዮ ፈገግ ብለን እንጀምር። እስቲ ቅመሟ ይላል በጣም ጀግና የሆነች ከእድሜዋ በላይ የምታዝናናኝ ልጅ ብትኖር እቺ ልጅ ነች። እስቲ ዛሬ ምን ይዛ መጣች? ይሄው ረስቸው ምንድነው ይሄ? ምሳ ነው ወርስ ነው እንዴ? ትምህርት ቤት እኮ ነው የምሄደው እኮ ለትምህርት ቤት እኮ ነው ያሰርኩልሽ። ታዲያ እኔ ትምህርት ቤት የሚሄደው በሊቢያ ነው እንዴ? ቦይ እኔ እኮ ከየት እንደሚመጣላት ነው የሚገርመኝ። ለማንኛውም እስቲ ወደ ዛሬ ፕሮግራማችን እንግባ ይላል። ተመልሰን መተናል። እንግዲህ አየሩ ትንሽ ሞቅ ሞቅ እያለ ነው። ለምን በሹራብ እንቀቀል ብለን ወደ ቲሸርት ወርደናል። ለማንኛውም ምንድነው ሶሻል ሚዲያውን ያጥለቀለቀው ጉዳይ ብለን ስንፈልግ በዋናነት የምናገኘው ፍንቴክ የሚባለውን አጭበርባሪ ካምፓኒ ይሆናል ማለት ነው። ይህ ካምፓኒ እንደምታውቁት በጣም ብዙ ትላልቅ አርቲስቶችና ታዋቂ ግለሰቦችን መልክ እየሰራባቸው በጣም ብዙ ኢትዮጵያኖችን አጭበርብሯል፣ እስካም አድርጓል ማለት ነው። ስለዚህ በዚህ ካምፓኒ ጋር በተገናኘ በጣም ብዙ የምናደንቃቸው የምናከብራቸው ትላልቅ አርቲስቶች ተጠርጥረው ካቴናም ገብቶላቸው በሕግ ጥላ ስር ይገኛሉ። እኔም በዋናነት በዚህ ዙሪያ ላይ ነው ዛሬ ሐሳቤን መስጠት የፈለኩት። የተሰማኝን የመሰለኝን ሐሳብ አስተያየት ሰጣለሁ። እናንተም ደግሞ የመሰላችሁን የራሳችሁን አስተያየት በኮሜንት ብታሳውቁኝ ደስ ይለኛል ማለት ነው። እንግዲህ እንደምታውቁት ይሄ ካምፓኒ በጣም አጭበርባሪ ካምፓኒ ነው። በተለይ ደግሞ የዚህ ካምፓኒ ባለቤት የመጀመሪያውም አይደለም፣ የታወቀ ስካመር ነው። ነገሩ በጣም ኮምፕሊኬትድ ነው። ለኔ በጣም ግራ የገባኝ ነገሮች ብዙ ነገሮች አሉ። በአንድ ግለሰብና በአንድ በሁለት ግለሰብ የሚደረግ የማጭበርበር እንትን አይመስልም የሄዱበትን ርቀት ስታዩት። ነገር ግን በአርቲስቶቹና በእነዚህ ታዋቂ ግለሰቦች ዙሪያ ላይ ያለኝ አመለካከት ምናልባት ከአንዳንዶቻችሁ ሊለይ ይችላል። በየሶሻል ሚዲያው ላይ እነዚህን ትላልቅ አርቲስቶች ትልቅ ወንጀል እንደሰራ ሰው ካቴና ገብቶላቸው እንደተዋረዱ የሚያስመስል አይነት ነገር በየሶሻል ሚዲያው ላይ እየተንቀሳቀሰ ነው ያለውና ይሄን ነገር እንዴት ታዩታላችሁ እናንተ? ያኔ የራሴን ሐሳብ እሰጣለሁ። በመጀመሪያ ግን የዛሬን አድርግና አርቲስቶቹና ታዋቂ ግለሰቦቹ ካቴና እጃቸው ላይ ከመግባታቸው በፊት በተለያየ ሚዲያ ላይ በዚህ ዙሪያ ላይ የሰጡትን አስተያየት
በየመካከሉ እያስገባን እንቀጥላለን። በመጀመሪያ እግረኛው ሚዲያ ላይ ሰራዊት ፍቅሬ ቀርቦ የተናገረውን አጭር አስተያየት እንስማና ከዛ ተነስተን እኔ ራሴን ሐሳብ እሰጣለሁ ማለት ነው። እስቲ ቪዲዮን እንመልከተው። የከፈለ ስላለ ነው ከፍሏል። ገንዘብማ ከፍሏል። የከፈለ ምን አንተ ጋር ነው እንዴ? 1000 ምናምን ሰው ከፍሏል። በጣም ይሄ እኮ ችግር አይደለም። እኛ ለምን አምባሳደር ሆነን ነው ጥያቄው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማው ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ ይሄ እኮ ማንኛውም ሰው ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት ማለት ያለበት ያ እንግዲህ እንደሰማችሁት ነው። እዚህ ጋር ሰራዊት ፍቅሬ እግረኛው ሚዲያ ላይ ቀርቦ የተናገረው ንግግር እኔ እውነት ለመናገር ይህን የምሰጠውን አስተያየት በቅንነት ስሙኝ። ምክንያቱም ከተጭበርባሪዎቹ መካከል ውስጥ እኔ የስጋ ዘመዶቼም ስላሉበት በቅንነት ነው የምናገረው። እውነትን እውነት ነው ላለው፣ ውሸትን ውሸት ነው ላለው። ከዚህ በፊት ሰራዊት የቲክቶክ አዋርድ ላይ ስጦታ ሲሰጥ ወይም ደግሞ ለአሸናፊ ሽልማት ሲሰጥ እነዛ ሰዎች በጎ ተጽዕኖ የሚፈጠሩ መጥፎ ተጽዕኖ የሚፈጠሩ ናቸውና እነማን ናቸው ብሎ እንኳን አያጣራም ወይ? ከስሙ ከቆየበት በዚህ ዘርፍ ላይ ከመቆየቱ የተነሳ ኃላፊነት ሊሰማው ይገባል ብዬ በቲክቶክ ላይ ሰርቻ አውቃለሁ። መቀበሉን እቀበላለሁ፣ ማልቀበሉን አልቀበልም። ነገር ግን እዚህ ላይ አሁን ላይ ያሉት የተቀመጡበት ፖዚሽንን ግን በፍጹም አልደግፍም። ለምን ብትሉኝ በየሚዲያው ላይ እንደ ትልቅ እንደ ኢትዮጵያ እኮ በጣም ብዙ ሰቅጣጭ ሆነ ወንጀል የሚሰራበት አንድ የ40 ዓመት ጎልማሳ አንድ ፍሬ ሕፃን ልጅን ደፍሮ ስጋዋ እንኳን እንዳይገኝ በአሲድ አርከፍክፎ አቃጥሎ በታትኖ በዋስ በ10 ሺህ ዋስ በ3 ዓመት በ4 ዓመት በ10 ዓመት የሚፈረድበት የህግ ሂደቱ በጣም የላላበት ሀገር ነው። አሁን ግን የነዚህ ሰዎችን ግን ለምን በዚህን ያህል ደረጃ ሊሄድ እንደፈለገ አልገባኝም። የመጀመሪያው እንዳልኳችሁ አይምሯችሁን ሰፋ አድርጋችሁ በቅንነት አዳምጡኝ። እኔ የምለው ነገር እነዚህ አርቲስቶች ምንድን ነበር ማረግ የነበረባቸው? እውነት ለመናገር ኢትዮጵያ ውስጥ አርቲስት መሆን ወይም ታዋቂ ግለሰብ መሆን በተለይ በዚህ ሰዓት ላይ የመጨረሻ ኪሳራ ነው። የራስህ መብት የለህም፣ የራስህ ኦፒኒየን የለህም። በጣም በብዙ ነገር ተጨንቀ ነው የምትኖረው። ህዝቡ በፈለገው ሰዓት ላይ የሆነ ቦታ ላይ ሊከትክ ይችላል። እነዚህ ሰዎች ስራቸው አርቲስቶች ናቸው፣ ማስታወቂያ ሰራተኞች ናቸው። ስለዚህ ማስታወቂያና አርቲስት ሰራተኛ ስትሆን መጀመሪያ የምትጠይቀው ነገር ኃላፊነት እንዳለበት ሰው ነገሩ ህጋዊ ነው ወይ? ህጋዊ ከሆነ በኋላ ደግሞ እውነት ነው ወይ? መሬት ላይ ወርዶ የሚታይና የሚዳሰስ የሚጨበጥ ነገር አለው ወይ? እነዚህ ሰዎች ይህንን ነገር አሟሉ። ህጋዊ መሆኑን አረጋገጡላቸው። እንደ ሴም ታይም ደግሞ መሬት ላይ እንደሚወርድ አሳዩአቸው። እስከ ጥግ ድረስ ሄደው እዚህ ጋር ቆይ አንድ ቪዲዮ ላሳያችሁ። ሁላችሁም የምታውቁትን ቪዲዮ ምን ያህል ርቀት እንደሄዱ እንድታስታውሱት የምታውቁት ነው። ያኔ ጅቡቲ ሄደው የሰሩትን ማስታወቂያ ላስገባላችሁ። ለአዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ነው ያለነው። በጅቡቲ የኢትዮጵያ ኤምባሲ ላደረገልን አቀባበል በጣም እናመሰግናለን። ፊንቴክ ኢንቨስትመንት ባዘጋጀው ፕሮግራም ላይ ይሄው ከጀርባችን የምታዩዋቸው ታላላቅ አርቲስቶቻችን ኢትዮጵያ አለኝ የምትላቸው አርቲስቶች ዛሬ ጅቡቲ ተገኝቷል። እንግዲህ የእውነት በእውነት ስለዚህ እዚህ ላይ እንደሰማችሁት ሰለሞን ቦጋለ አየን አለ፣ ሲራገፍ አየ። ኃላፊነት አለብን ብለው
የስራችን ከሰው ጋር ስለሚያገናኘን እኛ ደግሞ ሙያው ላይ የቆየን ሰዎች ስለሆነ ኃላፊነት እንደሌለው ሰው አንሰራም ብለው ኦኬ መሬት ላይ የሚወርድ መሆኑን ማረጋገጫ ሲሉ እዛው የሚራገፍበት ጅቡቲ ድረስ ወስደው አሳዩአቸው። ሲራገፍ አዩ። ሰራዊት ፍቅሬን እንደሰማችሁት መስቀል አደባባይ ላይ እንደ ዝናብ አዘነበው አለ። ህጋዊነቱን ለማረጋገጥ ሩቅ እንኳን መሄድ አይጠበቅባቸውም። ትራንስፖርት ሚኒስቴር ውስጥ የሚገኙ የመንግስት እንኳን ሰራተኞች ባለስልጣኖች ሳይቀሩ በቦታው ተገኝተው ቁልፍ እየሰጡ ነበረ። እንዴ ህጋዊነቱን ለማረጋገጥ እኮ ከነዚህ አርቲስቶች እኮ ራሱ የመንግስት ሰራተኞችና የመንግስት ባለስልጣናት ይቀርባሉ ከነሱ በላይ። ስለዚህ እነዚህ ሰዎች ምንድን ነበር ማድረግ የነበረባቸው? ማድረግ ያለባቸውን ሁሉ እኮ አደረጉ። ህጋዊ መሆኑን ማረጋገጫ ነበር፣ ህጋዊ መሆኑን አረጋገጡ። እሺ ነገሩ መሬት ላይ እንደሚወርድ ተጨባጭ መሆኑን አሳየናሉ። ጅቡቲ ድረስ እንዴ ጅቡቲ እዚህ ጋር እኮ አያችኋቸው አይደል? ጅቡቲ እኮ ሲሄዱ የኢትዮጵያ ኤምባሲ ነው አቀባበል ያደረገላቸው። እንዴ እነዚህ ሰዎች እኮ እንደ አንድ ግለሰብ እኮ በዚህ ቢዝነስ ላይ አንድ ግለሰብ ብቻ ሳይሆን መንግስትም ኢንቮልቭ እያደረገበት ነው ብለው ባያስቡን ላይ ይገርመኛል። በኤምባሲ ደረጃ አቀባበል ተደርጎላቸው ይህንን ሁሉ ነገር ካለፉ በኋላ እግረኛው ሚዲያ የሚባል ባይዘዊ አይመቸኝም። እሱ ልጅ ለምን ብትሉኝ የሆነ ሰፈር ውስጥ የሚሰማውን ወሬ ይዞ እየመጣ ራሱን እንደ ሃርድ ቶክ ነው የሚቆጥረው። ይከፈላቸዋል እና እንዴት ነው የማይከፈላቸው? ስራቸው ነው። ቤተሰብ የሚያስተዳድሩበት ነው። ለስንት ዓመት የኖሩበት ነው። እዚህ የደረሱበት ነው። ዝናን ያተረፉበት ጉዳይ ነው። ስለዚህ ስራቸው ነው። ድሮስ ላይ ከፈላቸው ነው እንዴ? የነሱ መከፈል አጭበርባሪ ለመሆናቸው ማረጋገጫ አይደለም። ስለተከፈላቸው አጭበርባሪ ናቸው ልትለኝ አትችልም። ምክንያቱም እሱም ሙያቸው ነው። ያለ ሙያቸው ያለ ስራቸው ቢሆን ኖሮ ኦኬ ምን እዚህ ውስጥ ጥልቅ አደረጋችሁ መጀመሪያም ዓላማችሁ ሌላ ስለሆነ ነው እንጂ ትላለ። ያለ ሙያው የገባ ሰው ቢሆን ያስተዋወቀው ሙያቸው ነው፣ ስራቸው ነው፣ የሚተዳደሩበት ነው። ኢትዮጵያ ውስጥ ስንት ወንጀለኛ በሞላበት ሀገር ውስጥ እውነት እንደው ምን ነጋገር ከተባለ እነዚህ ሰዎች ጊዜ ጠብቆ ሊበቀላቸው የፈለገ አካል ከሌለ በስተቀር መጠየቅ ካለባቸው የመጀመሪያውን ስፍራ የሚይዙት የካምፓኒውን ባለቤት አንቆ እነሱን መያዝ ነው። እስከ እድሜ ልክም ቢሆን ይፈረድባቸዋል። የዘረፋችሁትን ገንዘብ ለህዝቡ መልሱ። አዘርዋይስ ግን እስከ እድሜ ልክም ቢሆን ትገባላችሁ ብሎ ከነሱ ጋር እስከ መጨረሻው። ለምን የመጀመሪያቸው አይደለም? ይሄ ሰውዬ የመጀመሪያ አይደለም ሲያጭበረብር። ከዚህ በፊትም አጭበርብሯል እንደዚህ። ለነሱ ላይሰንስስ እየሰጠ ያለው ማን ነው? ሰራዊት እንደተናገረው የትራንስፖርት ሚኒስቴሩ ሳይቀር ቁልፍ እየሰጠ ነበረ። ንግድ ፍቃድ ሲያወጡ ፈቃዱን የሰጣቸው ማን ነው? ምን አይነቱ ነው ፈቃድ የሰጣቸው? በፍጹም ደግሞ እርግጠኛው የምነግራችሁ ይሄንም ያህል በስንት ቢሊየን የሚቆጠር ማጭበርበር ውስጥ አንድ ተራ ግለሰብ ወይ ሁለት ግለሰቦች በዚህን ያህል ደረጃ ርቀት መሄድ አይችሉም። የሚያዩት ነገሮች እኮ አርቲስቶችን አይደለም ማንንም የሚያሳምን ጉዳይ ነው የሄዱት። ይሄ ደግሞ ከጀርባ በደንብ ሰፖርት የሚደረጉበት በደንብ የሚደግፋቸው የመንግስት አካል እንዳለ ግልጽ ነው። ጉዳይ የሚጨርስላቸው እውነት እንዲመስል አብሯቸው ያለ እነሱን ነው አስገብቶ እየለጠለጡ እውነትን ማውጣት እንጂ እነዚህ ሙያቸው የሆኑ ሰዎች በተለይ ደግሞ በሶሻል ሚዲያ ላይ የምታሽቃልጡ ሰዎች የነዚህ ሰዎች ካቴና ገብቶላቸው የተዋረዱ መስሏችሁ በየእስር ቤቱ ሲንከራተቱ ምናምን ነገር እየገጠማችሁ ያላገጣችሁ የምትፖስቷችሁ ሰዎች ነውር ነው። እነዚህ ሰዎች ሙያቸውን የተጠቀሙት ብዙ መልካም ነገር ሳልሰሩም እንዴ ከነዚህ ውስጥ መካከል እነ ይገረም ለሊቱ ሙሉ እንቅልፍ አጥቷል ነበር እንዴ መቄዶንያ ላይ ሲሰበስቡ የነበሩት። ዛሬው ለኔ አያውን ፈርቶ ዳውላውን እንደሚለው አይነት ነገር ዋናውን እዛ አስቀምጦ እነዚህን ሰዎች እንደ ትልቅ በሀገር ክደት የተከሰሱ እስከሚመስል ድረስ ካቴና አስገብቶ በዚህ መጠን ማሰቃየት ለኔ ተገቢ ነው እያላስብ። እድሜያቸው ሄዷል። እንደ ሰራዊት አይነት ትልቅ ሰው ነው ሰራዊት። በጣም ብዙ አይነት በሽታ ሊኖርባቸው ይችላል። እዛው ገብቶ ሞታቸውን ማፋጠን ተገቢ ነው ብዬ አላስብም። ይሄን ያለ የሶሻል ሚዲያ ራሱ ባይቀባበላቸው መንግስትም ቢሆን ደግሞ በጣም ስንት እኔ መንግስትን ቀንደኛ ደጋፊ እንደሆንኩኝ ይታወቃሉ። አዎ ደግፋለሁ በሚሰራቸው ነገሮች። እንደ ሴም ታይም ግን እውነት ነው የምለው በተለይ ደግሞ በህግ ዙሪያ ላይ በጣም የላላ ነገር ያለው ሀገር ቤት ውስጥ ህግ ጠብቆ በማያውቅበት ሀገር ውስጥ ኦል ኦፍ ዘ ሰደን እነዚህን ሰዎች በዚህ ያህል ደረጃ ማንገላታት ተገቢ ነው ብዬ አላስብም። እንደዚሁም ማረጋገጫ ባልተገኘ ደግሞ በእርግጠኝነት ማረጋገጫ የሚባል ነገር ሊገኝባቸው አይችልም።
ይሄን ያህል እነሱን እንደ ወንጀለኛ አስብሎ ሊያስጠይቃቸው እስከ ጥግ የሚያስኬድ ጉዳይ አለ ብዬ አላስብም። ካለ ውጭስ ግድ ህግ የራሱን ማጣራት ያደርግና መለቀቅ ካለባቸው ይለቀቃሉ። ቀጥተኛ የሆነ ደግሞ ግንኙነት ካላቸው ከስካሙ ጋር ወይም ከማጭበርበሩ ጋር እድሜ ልክም ቢሆን ይግቡ። እኔ ለነሱ ጠበቃ እየሆንኩኝ አይደለም። ነገር ግን ያለ ቦታቸው ገብተው የጦስ ዶር የሆኑ ሰዎች ናቸው ለኔ። እንግዲህ እንደ ሰው እንደ አንድ ግለሰብ ኃላፊነት እንደሚሰማው ሰው በዘርፉ በሙያው ላይ እንደቆየ ሰው መሄድ እስካለባቸው ጥግ ድረስ ከመነሻው ሄዱ። ጅቡቲ ድረስ ሲራገፍ አዩ። ሰለሞን ቦጋለ ሲናገር ሰማችሁት። አየን አለ። ሰው ከማየት ውጭ ምን ያርግ? የመጨረሻ ነገር እኮ ልትሰማ ትችላለህ። የሰማውን እንዴት ታምናለህ ይባላል። በአካል ካየው በኋላ ከአይን ውጭ ምንድነው ምስክሩ? ሲራገፍ አሳያቸው። እንደገና ደግሞ መስቀል አደባባይ መጥቶ እንደ ዝናብ አዘነበውና የመንግስት ባለስልጣናት ሳይቀሩ ቁልፍ ሰጪዎች እነሱ ናቸው። መጠየቅ ካለባቸው እነሱ ናቸው መጠየቅ ያለባቸው። እነዚህ አርቲስቶች አይደሉም። ይጠየቁ። በዚህ ያህል ደረጃ ግን ካቴና ገብቶላቸው እስር ቤት የሚያስቆይ 12 ቀን ምናምን እስር ቤት የሚያመላልስ ደረጃ ላይ ናቸው ብዬ አላስብም። ስንት አጭበርባሪ በሞላበት ሀገር ውስጥ በእርግጠኝነት ደግሞ የዚህ የፊንቴክ የሚባሉ ካምፓኒ ባለቤቶች ብቻቸውንም አይደለም በዚህ ያህል ርቀት ሄደው ይህንን ሁሉ ህዝብ ያጨረበሩት። ከጀርባቸው ያሉ የመንግስት አካል የሆኑ እጅ በደንብ አለበት። እነሱ ናቸው በደንብ መታሸትና መግባት ያለባቸው እንጂ እነዚህን ልጆች አላቸው፣ ባለትዳሮች ናቸው፣ የራሳቸው ኑሮ አላቸው። ደግሞ ብዙዎቹ በጣም ብዙ መልካም ነገር ይሰሩ ናቸው። በዚህ ያህል ደረጃ በተለይ አበሻ አፍ ውስጥ አትግባ። አሁን ሶሻል ሚዲያ ላይ ሁሉ አጥለቅልቃችኋቸዋል። ልክ ትልቅ ሀገር ክደው የተያዙ ነው የሚመስሉት አንዳንዶቻችሁ በየቲክቶክ ላይና በየዩቲዩብ ላይ ስትቀባበሏቸው ያላገጣችሁ። ይሄ በጣም ተገቢ ነው ብዬ አላስብም። በቃ እነዚህ እንደ ማንኛውም እንደ አንድ ግለሰብ ኢትዮጵያ ውስጥ ታዋቂ ሰው ወይ አርቲስት መሆን በዚህ ሰዓት ጭንቅ ነው። በቃ ከዛሬ ነገ ምን መጣብኝ ብለህ የምትኖረው አይነት ነገር ነው። ኃላፊነት እንዳለበት ሰው አዩ፣ ጠየቁ፣ ህጋዊ ነው ወይ ያሉ የህጋዊነት ማረጋገጫ ተሰጣቸው። መሬት ላይ ይወርዳሉ፣ እውነት ተጨባጭ ነው አሉ። ጠንቋይ አይደሉ፣ ጠንቋይ አይቀልቡ። የተፈራረመው ሰውዬ ቤቱ ድረስ ሲነዳ አይተው አይደለም ማስታወቂያ የሚሰሩት፣ እንዲወስድ ነው እንጂ ማስታወቂያ የሚሰሩት። ለዛ የሚሆነውን ግብአት ጠየቁ፣ ተሰጣቸው። ያንን ሁሉ ነገር እንዲያሟሉ ራሱ የካምፓኒ ባለቤቶቹ ትልቅ ሰፖርት ያለው ከመንግስት አካል የሆኑ ከጀርባ የሚረዷቸው ሰዎች ናቸው። በሙስና የተጨማለቁት እነሱ ናቸው። እነዚህ ግን ስራቸውን የሰሩት ተከፍሏቸዋል። ግጥም አድርጎ ነው የሚከፈላቸው። እንዴት ነው የማይከፈላቸው? ስራቸው እኮ ነው፣ እንጀራቸው እኮ ነው። ስለሚከፈላቸው ሙያቸው ስራቸው ስለሆነ መሰለኝ እነሱን የወሰዷቸው። ስለዚህ እኔ እንጃ፣ እኔ በዚህ ያህል ደረጃ መንገላታታቸው እውነት ለመናገር እኔ የሆነ የነሱን ቀን ሲጠብቅላቸው የነበረ አካል ያለን መሰለኝ እንጂ በዚህ ጉዳይ ላይ አይደለም። እኔ ነገርኳችሁ፣ የስጋ ዘመዴ የማቃቸው ሰዎች በዚህ ውስጥ ኢንቮልቭ አድርገው አገር ቤት ውስጥ እስካም ተደርገዋል፣ ተጨበርብረዋል። ያ ማለት ግን እውነትን ክጄ ሁሉም ጭፍልቅ ተደርጎ ይታሰር ይለጥለጡ የሚል አይነት ሜንታሊቲ ግን የለኝም። እውነትን ከዚህ የህግ ሂደት ጀርባ የሆኑ አካሎች ያሉ ነው የሚመስለኝ። እኔ ፐርሰናሊ መታሰር ያለባቸው ራሳቸው የመንግስት ውስጥ የነበሩ መንገድ ትራንስፖርት ቁልፍ ሰጪው ምን አይቶ ሰጡ? እነሱ ለህግ ኮክ ከማስታወቂያ ሰራተኞቹ የህግ አካሎቹ እነሱ ይቀርባሉ። የመንግስት ሰራተኞቹ የመንግስት ባለስልጣናቹ ለህግ ሞር ይቀርባሉ ከማስታወቂያ ሰራተኛው በላይ። እነሱ ናቸው ህጋዊነቱን ከየት መጣ እንዴት መጣ ከዚህ በፊት የሰራውስ ነገር ተብሎ ማጣራት መጠየቅ የነበረባቸው እነሱ ናቸው። እነዚህ ማስታወቂያ ሰራተኞች ናቸው። ስንት ቲክታከር ምን እንደሆነ እንኳን ሳያጣራ አይደለ እንዴ ስንቱን ህዝብ እያስበላ እያሳጨደ ያለው በዛው ሀገር ውስጥ እየኖረ ስንት ሚሊዮን ከዚህ በፊት በጣም ብዙ የምታውቁት ታሪክ ሰምታችኋል። እነዚህ ሰዎች ግን ስራችን ነው እንጀራችን ነው ብሎ ብቻ አልገቡበትም። እስከ ጅቡቲ ድረስ ተሳፍሮ ሄዱ። እዛም ሲደርሱ ደግሞ በሚገርም አይነት ሁኔታ የኢትዮጵያ ኤምባሲ ሳይቀር ነው አቀባበል ያደረገ። ምን ያርጉ እንደውስጥ እውነት ለመናገር ምን ያርጉ? የመንግስቱላ እጅ ያለበት መንግስቱላ እዚህ ቢዝነስ ውስጥ ኢንቮልቭ እያደረገ ነው የሚመስለው እንጂ አንድ ተራ ግለሰብ የቢዝነስ እንትን አይመስልም።
ማድረግ ያለባቸውን ሁሉ አድርገዋል እና በዚህ ያህል ደረጃ የሰዎችን ክብር ባታቃልሏቸው አንዳንድ ሶሻል ሚዲያ ላይ የምታሯሩጡ ሰዎች ተው፣ ትክክል አይደለም ለማለት ነው። ይመቻችሁ። ወደ ሌላ ቪዲዮ እንሄዳለን። በዚህ ላይ ግን የራሴን ሐሳብ አስተያየት ነው የሰጠሁት። የራስ ሐሳብ አስተያየት ካላችሁ የተሰማችሁን በኮሜንት ልታሳውቁኝ ትችላላችሁ፣ ፖዚቲቭም ይሁን ኔጌቲቭ። ይሄ ግን የራሴ አመለካከት ነው፣ ትክክል አይደለም ያልኩበት። ለማንኛውም እንዳልኳችሁ ወደ ሌላ ቪዲዮ እንሂድ። እሺ ሌላ አንድ ቪዲዮ ልጋብዛችሁ። ማማ ሳክሶ አባ ሳክሶ ነበር፣ ወደ ማማ ሳክሶ ተቀይሮ ሌላ ሳክሶ መታለች። ምን እንደምትለን እስቲ እንሹፍ። ዛት እንዳትል መቼ ምን ያልያዘኝ ይሄንን ውበት ወደ ኋላ ወሰደው። እንግዲህ በጣም አጋድያለሁ ሰው በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። በእኔ አዲስ አበባ ኮከበ ጽባ ነው የተማርኩት። እሺ እና በዚህ አጋጣሚ ደግሞ የሰፈሪ ልጆች የኮከበ ጽባ ቤላ ኬንያ ኤምባሲ ዙሪያ ያላችሁ በሙሉ በጣም ነው ማመሰግነው። የዛ ሰፈር ጎረምሶች ነበሩ፣ በጣም ተጋለውልኛል። ለኔና ከሌላ ሰፈር መጥቶ ሚነካኝ ካለ በጣም ዋጋ ከፍለዋል። የሚገርም እና እዛ ስማር ድብድብ ይነሳ ነበር። በቃ የሰፈር 01 ከሾላ ከሞቢል እንደዚህ ከፈለባልና ከዛ ሰው ይጎዳል። በጣም እስከ ሞት ደረጃ ደርሶ ያውቃል። ለዛ ነው ትምህርት ቤቱ 3 ቀን የተዘጋው ራሱ። ስንት ሰው ተደባደቡብሻል እስከታቀለ? ወይ በጣም ብዙ ግሩፖች ይወሉ አንዱ ሰፈር ከአንዱ ሰፈር በቃ አሁን ምን ብዬ እንደማስረዳው ወደ ኋላ ውስጥ ሆኜ ነው ያወራው ያለውትና በቃ አመቱ ሙሉ የሆነ ሰፈር ከሆነ ሰፈር ጋር እሷ የኔናት አይነት ነገር ያው ያፍላ ፍቅር በለው። አንቺ ታውቂ ነበር? አዎ የቤላ ሰፈር ልጆች፣ ለማንኛውም በአዲስ አበባ ልጆች ስም በጣም እናመሰግናለን። ለዚህ ሴትዮ የከፈላችሁትን ዋጋ እንደ ሀገር ነው ልናመሰግናችሁ የምንፈልገው። እርሶ ሴትዮ ግን ምንድነው ያሉን ነገር አልገባንም ምንም። አንዳንድ ሰው እኮ አርጅቶ ራሱ ያው ውበት ታገኙዋል። እኚህ ሴትዮ ግን በልጅነታቸውም ጀምሮ ትልቅ ሰው የሚመስል አይነት ፊት ያላቸው፣ በእሳቸው ምክንያት እንኳን የሰፈር ግሩፖች ሊጣሉ ይቀርና የሰፈር ግሩፖች እንኳን ሲጣሉ እንደ እናት ሆኖ የሚያስታርቅ አይነት ፊት ያላቸው ሴትዮ ናቸው። በኔ ምክንያት እንዲተጋደሉ የሚሉን። አረ ተው ተው። አሁን ግን በቃ ሙድ እያዙ ነው። የእውነትም አይመስለኝም። የሆነ ካሜራ ያቆማሉ። ጋዜጠኛም የሚባል የለም። ጋዜጠኛማ በቃ ኢትዮጵያ ውስጥ እየተመታ ነው ያለው። ይሄንንም እንደምታዩት አካባጅ ምናምን ራሳቸው ናቸው ስለኝ ስክሪፕቱን ይሰጧቸዋል። በቃ ማስመሰል መተወን የሚችል ካለ ዝም ብለን ፊት ለፊት ቁጭ ብለን እንቀረጽ፣ ከዛ ቫይራል ሲወጣ በዛው እንቀሶቅሰዋለን አይነት ነገር ነው እንጂ ያው ነው ማናዘዋልን ጨምሮ ከዛ ከአባ ሳክሶ ጋር የነበረውን ቆይታ አይታችሁታል። ጋዜጠኛ እንዴት መቼ ምናምን ብሎ የሆነ ነገር እንኳን አይጠይቅም። ኖ ዌይ ናናል የስ ዌይ ምናምን። ኧረ እባካችሁ ተው። በዚህ ህዝብ ላይ ሙዳት ያዙ ግን ተው። ለነገሩ የዚህ አይነት ሰዎች አቴንሽን ፈልገው ነው ሲጀመርም የሚመጡት። ያው እኛም ደግሞ ስለማናርፍ ያንን የሚፈልጉትን አቴንሽን እንሰጣቸዋለን። እነሱን ያዩና ደግሞ ሌሎቹ ደግሞ የሌለ ውሸትና ቅጥቀጣ ይዞ ይመጣሉ ማለት ነው። ለማንኛውም እማማ ተው፣ የማይመስል ነገር ነው ያወሩን። ተው። እስቲ አንድ ቪዲዮ ልጋብዛችሁ። እውነት ለመናገር የራሴን ቪዲዮ ዱዌት ማድረግ እንኳን አይመቸኝም። ሌላውም ሲያደርገው የሆነ ጅልጥ ነገር ነው የሚመስለኝ። ግን እስቲ በዚህ ቪዲዮ ላይ ሐሳብ አስተያየት የምትሰጡት ካለ የእናንተን ለመስማት ያለው የኔ ኦፒኒየን ነው። እስቲ ስሙት። ኢትዮጵያ ውስጥ እየኖሩ በጣም ከሚያሳዝኑኝ በጣም ከሚያበሳጩኝም ሰዎች መካከል ቁጥር አንዶቹ የኳስ ደጋፊዎች ናቸው። በተለይ ደግሞ እንደ ትልቅ ክብር ቀንደኛ የእንትን ደጋፊ ነኝ የሚሉ ሰዎች የአይምሮን በሽተኛ ነው የሚመስሉ። ይሄ አስተያየቴ ብዙዎችን ሊያበሳጭ እንደሚችል አውቃለሁ። ብዙ ጊዜ ኡበር እሰራለሁና ይሄ የምኖርበት ከተማ የብዙ ቱሪስቶች መዳረሻ ስለሆነች ብዙ ቱሪስቶች ስለሚመጡ አንዳንድ ጊዜ ከኤርፖርት ከእንግላንድ የሚመጡ ከዩኬ የሚመጡ ከስተመሮችን ፒክ አደርጋለሁ ማለት ነው። እና ኮንቨርሴሽን ለመክፈት ያህል ከእንግሊዝ ነኝ ከዩኬ ነኝ ምናምን ሲሉ በጣም ሶከር በጣም ነው የምናየው በጣም ነው የምንወደው በተለይ ሻምፒዮንስ ሊግ ምናምን ብዬ ጀስት ኮንቨርሴሽን ለመክፈት ያህል ስቀበጣጥር ሪሊ ዌር ዩ ፍሮም ምናምን ይሏል።
I'm from Ethiopia ምናምን ስትል ኢትዮጵያ where is that somewhere in Asia Africa ምናምን ይሏል አወራ አፍሪካ west side ምናምን ይሏል no east side ይሁሉ አስረድታቸው ኢትዮጵያ የምትባለው ሀገር የት እንደሆነች አያውቋት አዳሜ ስራ ፈትና ምረ አጁዛም ግን ኢትዮጵያ ውስጥ ስራ አቁሞ ትራንስፖርት ላይ የሚሰራ ታክሲ የሚነዳ ራይድ የሚሰራ ያንን ሁሉ ያለችውን ገቢ አቁሞ የማንም ነጭ ማን እንደሆነ የማያውቀው ነጭ ሲራገጥ ለማየት ከኑሮ ጎሎ የሰውን እንቅስቃሴ ገድቦ ከስራ ደክሞት የሚወጡ እናቶች አባቶች በጊዜ በሰዓታቸው ቤት እንኳን እንዳይገቡ ራይዱን አቁሞ የራሱን ገቢ አቁሞ የሰውን እንቅስቃሴ አቁሞ ኦፊስ ውስጥ የሚሰሩ የመንግስት ሰራተኞች የተለያየ ነገር ያላቸው ስራቸውን ሁሉ ዘግተው ሱቃቸውን ዘግተው የማንም ነጭ ሲራገጥ ቁጭ ብሎ የሚያይ አህያ ትውልድ ነው ለኔ እንደፈለክ ተንጫጫ አብዛኛው ደጋፊ ስለሆነ በጣም ብዙ የሚንጫጫ ህዝብ እንደሚሆን አውቃለሁ ማን እንደሆናችሁ እንኳን የማያውቋችሁ ለመደገፍ ደግሞ እንደ ክብር እኔ ቀንደኛ ደጋፊ ነኝ እኔ 15 አመት ሆነኝ እኮ ስደግፍ እንትናን እኔ እኮ 20 አመት ሊሞላኝ ነው እንትናን ስደግፍ ብዙ ነገራችሁን አግዱላችሁ ቤት እናት ሚስቶቻችሁ ልጆቻችሁ እየጠበቋችሁ እናንተ ነጭ ሲራገጥ ለማየት አምሽታችሁ ብዙ ነገር ቤታችሁ ውስጥ የምታጎሉ በመታዩበት ቦታ ላይ እርስ በርሳችሁ ተደባድባችሁ ማን እንደሆናችሁ ለማያውቃችሁ ሰው ዋጋ ከፍላችሁ ግማሾቻችሁ እስር ቤት ግማሾቻችሁ ፈንክታችሁ ተፈንክታችሁ የምትገቡ ይሄ መሐይም የሆነ ትውልድ ነው ለኔ ማንም ነጭን ለመደገፍ እኔ ልንገር እውነት ለመናገር በመጀመሪያ ይቅርታ ማለት ፈልጋለሁ ምክንያቱም ትንሽዬ ይሄን ቪዲዮ ሰራ በወቅቱ ኢሞሽናል ሆኜ ስድብ የሚመስሉ ነገሮችን ተጠቅሜያለሁ አህያ መሐይም የሚሉ ቃላቶችን ባልጠቀማቸው ጥሩ ነበር ኢሞሽናል ምን እንዳደረገኝ ባላቅም እያወራው ኢሞሽናል ሆኜ እንደዛ አልኩኝና በጣም ኔጌቲቭ የሆኑ ኮሜንቶችን አገኛለሁ ብዬ ነበር በሚገርም ሁኔታ ግን አብዛኛው ሰው ፖዚቲቭ የሆኑ ነገሮችን የሰማሁት በጣም ገርሞኛል which is የተናገርኩበት ነገር አንዳንዶቻችሁ ሊያስማማችሁ ይችላል ሁሉ ጊዜ አንድ አይነት ሐሳብ ይኖረናል ማለት አይደለም የኔ አመለካከት ግን መዝናናት እንዳለ ሆኖ በተቻለ መጠን ሁሉ ነገራችንን አጉድለን ለመዝናናት ራስኮ የሆነ ሁኔታ ያስፈልጋል ጥሩ ኢንቫይሮንመንት ጥሩ ነገር ፋይናንሻሊም ቢሆን እዛ ጋር ባለትዳሮች ልጅ ወተት የለውም እያለች ሚስት ተነስተ ሄደ ኳስ የምታይ ከሆነ ይሄ የአይምሮ በሽተኛነት ነው ለኔ እና መዝናናቱ እንዳለ ሆኖ ሰው በምንም ሊዝናና ይችላል ኳስ ለምን አይደለም ግን ብዙ ነገር አጉድሎ ብዙ ነገር አበላሽቶ ባይሆን ኳስ መዝናኛነቱም መስመሩም ባይለቅ ኳስ አይቶ ይሄን ያህል ክርር ያለ ጸብ ውስጥ ባይገባ አሁንማ ከወንዶቹ በላይ ሴቶቹ እያመረሩ ነው የመጡት እኔ የሚመስለኝ ነገር በተለይ ቦይፍሬንዶቻቸውን ወይም ደግሞ ባሎቻቸውን ለመመሰጥና ለመማረክ ብለው የሚሄዱበት ርቀት እንጂ ሴቶቹ እውነት የኳስ ፋን ሁላ አልመስል እያሉኝ ነው ለማንኛውም በዚህ ላይ ሐሳብ አስተያየት ካላችሁ ትክክል ነው አይደለም የሚለውን በኮሜንት አሳውቁኛላችሁ ያስባለሁ ከተሳሳትኩም ደግሞ የተጎራበጣችሁ ሰዎች ካላችሁ ይቅርታ ጠይቃለሁ ይመቻችሁ ውድ የዚህ ቻናል ቤተሰቦች እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ ያላችሁት አብይ ዩቲዩብ ላይ ነው ፕሮግራሙ ደግሞ ምን አለ ይሰኛል ይሄንን ቤት ሼር ላይክ ሰብስክራይብ ያላደረጋችሁ ፕሊስ እያደረጋችሁ ቤተሰብ መሆን እንችላለን የምለቃቸው ቪዲዮዎች ደግሞ ቀድሞ ወደ እናንተ ሲደርስ ምልክት እንድታገኙ የደወል ምልክቷን መጠንቆላችሁን እንዳትዘነጉላለሁ ይመቻችሁ ቴንክ ዩ ሶ ማች መልካም ሳምንት መልካም ጊዜ